እኔ ቁጥር ነኝ። እሺ ወገቤ ቀጭን ነው። ከአምስት እበልጣለሁ፣ ከ10 አንሳለሁ። እኔ ማን ነኝ? ወገቡ ቀጭን የሆነች ቁጥር ለምንድን ነው ጥያቄውን መልሰህ የምትነግረኝ? ወገቧ ቀጭን ነው አላልሽም እንዴ ታዲያ? እስቲ በእናትህ አስብ እስቲ። ወገቤ ቀጭን ነው፣ ከ5 እበልጣለሁ ግን ከ10 አንሳለሁ ይላል። ወገቧ ወፍራም ያልሆነ ቁጥር እንደ ወፍራም ነገር ይብላ እገላለሁ ዛሬ። በቃ መልስ። ከ5 የሚበልጥ ግን ከ10 የሚያንስ ቁጥር። ከ5 የሚበልጥ ቁጥር ግን ከ10 የሚያንስ ቁጥር። አንተማ ተለካብኝ ነው አንተ። አዎ አንተ ተለካብኝ ነው። ልጅም አይደለም አንተ። አዎ እንዴ? አዎ እንደውም እኔ ጠረጥራለሁ። እዛን ጊዜ የወለድኩ ጊዜ እኔ ቀይሮ ሰጥተውኛል እንጂ እኔ ልጅ እንደዚህ ያው ቀይሮ ሰጥተውኛል። አልቅስ በል። አዎ ምንድን ነው ግን? ምንድን ነው አንተ? አይመስለኝም። ቤተሰቦች እንዴት ናችሁልኝ? ሁላችሁም ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። በዛሬው የጃራ ተስፋዬን ምርጥ አልኳችሁን ፈኒ ቪዲዮዎች ይዤላችሁ መጥቻለሁ። እንደሚያዝናናችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ፣ እንዲሁም ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ምርጥ ቪዲዮዎችን ማግኘት ትችላላችሁ። ወደ ቪዲዮ እኔ ነኝ እኮ መፈለግ እማዬን ፈልጌ ነው። እኛ ቤት ዛሬ ድግስ ስላለ ማንም ሕፃን እንዳይገባ ተብያለሁ። እዚህ ስራ አግዛለሁ። መተክ መልእክት እልካለሁ ብላኝ ነው የመጣሁት። ማራክ መሰል ምግብ ልበላ ነው የመጣ። እማዬን ፈልጌ ነው። ምግባችንን ልበላብን። ምን አለበት ግን ብገባ? አይ እናት እዚህ የለችም። እኔ ላንቺ ጊዜ እንደዚህ ነበርኩ ግን እኛኛኛኛ በል አንተ ባለፈው አልተጨማለቅም። አንደኛ ክፍል እያለን እንደውም ሙዝ ተሰጥቶኝ እኔ ሙዝ አልሰጠሁሽም። እንደውም አንደኛ ክፍል እያለን ደግሞ እኮ ኬክ፣ ዶሮ ወጥ፣ ስጋ ወጥ ሁሉ ነገር አለ። ኩኪ አንተን ሰማይ ላይ ጫው Anta idiot. Get up, stand up. Tanis, read the word on the blackboard to the classroom. Loud, read it. እሺ We don't have time. Hurry up, please. Sunday. This is English class. I'm tired of punishing you. እኔ አንተ መምታት እኮ ነው የደከመኝ። እኔ እዚህ ልኮርኩመው እርስዎ እንዳይደክሙት። Please, yes. ይቅርታ በቃ በደንብ አድርገህ ምታልኝ። እሺ ከም Shut up. ዝም በል። እስቲ አንተ አንብብለት። እኔማ አውቃለሁ ብቻ። You read it for the classroom, okay? እሺ Sunday. What did you say? Sunday. No. Are you okay? Here? Are you okay? Teacher, እኔ ደግሞ ልኮርኩመው። Yes. ምታው አንተ ደግሞ አሁን በተራ ሂድ him. እሺ ኧረ ቲቸር ይቅርታ በቃ። I don't care. ኧረ ቲቸር It is none of my business. ከዚህ በላይ እንዴት ልምጣት አለ እንዴ? እኔ ቁጥር ነኝ። ወገቤ ቀጭን ነው። አንደኛ እበልጣለሁ፣ ከ10 አንሳለሁ። እኔ ማን ነኝ? ወገቡ ቀጭን የሆነች ቁጥር። ለምንድን ነው
ለምንድን ነው ጥያቄውን መልሰህ የምትነግረኝ? ወገባ ቀጭን ነው አላልሽም እንዴ ታዲያ? እስቲ በእናትህ አስብ እስቲ። ወገቤ ቀጭን ነው፣ ከ5 እበልጣለሁ ግን ከ10 አንሳለሁ ይላል። ወገባ ወፍራም ያልሆነ ቁጥር እንደ ወፍራም ነገር ይብላ እገላለሁ ዛሬ። መልስ። ከ5 የሚበልጥ የደረሰበት ግን ከ10 የሚያንስ ቁጥር። ከ5 የሚበልጥ ቁጥር ግን ከ10 የሚያንስ ቁጥር። አንተማ ተለካብኝ ነው ተለካብኝ ነው አንተ። አዎ አንተ አንተ ተለካብኝ ነው እንጂማ አይደለም አንተ። አዎ እንዴ? አዎ እንደውም እኔ ጠረጥራለሁ እዛን ጊዜ የወለድኩ ጊዜ እኔ ቀይሮ ሰጥተውኛል እንጂ እኔ ልጅ እንደዚህ ያው ቀይሮ ሰጥተውኛል። አልቅሽ በል። አዎ ምንድን ነህ ግን? ምንድን ነህ አንተ? አይመስለኝም። እንዴ ምንድን ነው የምትሰራው በዚህ ሰዓት? አይደለም እኮ ወላጅ አምጣ ተብዬ ነው። ምን አድርገን ነው? ኧረ ምንም አላደረኩም እኔ። ወዮልህ፣ እውነቱን ተናገር። ደብተር ላይ የሆነ ነገር ጽፎ አንበዚ ላይ በትክክል አነበብኩት እኔ። እሺ ከዛም በኋላ አንተ ፋንድያ ሂድ ውጣ አለኝና ወላጅ ተመጣ ተመለሰ እንዳትመጣ አለኝ። አይ እስቲ አምጣው፣ እስቲ ወዲያ አምጣው። እሺ የትኛው ነው? እስቲ ይሄ ነው? እሱ ነው። ምን ብላ ነበብኩ አንተ? እኔ 7 በሬ። ምን አጠፋ አንተ? እኮ ምንም እኮ አላጠፋም። ትክክለኛ እንዴ? ትክክል ነህ። እንግሊዘኛም አለ ሌላ መጀመሪያ ላይ ያለው ነው። እስቲ ይሄ ምን ብላ ነበብኩ? ሄደች እና ታዲያ ምን አጠፋ ብለው ነው እንደዚህ ከትምህርት ገበታ እንደዚህ ጋንገላ እኮ ወላጅ የአንድ ብር ፌስታል ነው እንደ ዝም ብሎ ተንጠልጥሎ የሚሄደው። ትክክል እኮ ነህ ካንተ እኮ ማለት እኔ እኮ በጣም እኮ 20 ሲቀነስ 14ን ቁልቁል ቀነስ 20 ሲቀነስ 14 አዎ ቁልቁል መቀነስ ሲባል ምንድን ነው የተሰማኝ? እኔ ልጅ በጣም ትልቅ ደስታ ነው የሚሰማኝ። ደስታ ምን ተሰማ ያልኩት? ምንድን ነው የተረዳኸው? ቁልቁል መቀነስ ሲባል ነው ወደታች ነው መቀነስ። ስለዚህ አሁን ቀንስ። ከዜሮ ላይ 4 ይቀነሳል? አይቀነስም እኮ። ስለዚህ ምን ታረጋለህ? እተዋለሁ። ተው፣ እንደዛ አይደለም። እሺ ምን ታረጋለህ? ትበደራለህ ከጎረቤት። ተበደር። የታባክ ነው የምትሄደው አንተ? ቁጭ በል። ከጎረቤት ተበደር አላልሽም እንዴ ታዲያ? ጎረቤት ሄደህ አንኳኩተህ ልትበደር ምንድን ነው እስኪ ሄደህ የምትበደረው? ብር ነው የምበደረው። እባክህ ይህን ልጅ እንዳላጠናግረው ትዕግስትን ስጠኝ። እንደዛ አይደለም። እሺ ጎረቤት ያለችው ቁጥር 2 ናት አይደል? ስለዚህ ከ2 ላይ አንድን ተበደር። ከ2 ነው የምበደረው? አዎ አንቺ 2 በእናትሽ በሁሉም አንድ ቁጥር አበድሪኝ። ምን እያደረክ ነው? እቃ እንጫወት። እሺ እንጫወት። ባልና ሚስት ነን። አይ እኔ ያንተ ሚስት አልሆንም። እሺ ምን አለበት ግን ፍሪጅ የለህማ? አለኝ ላሳይሽ። ያው ክፍት ምንም አይታየኝም። እኔ በረዶ በጣም ነው የምወደው። በረዶ ማይሰራልኝ ባል ደግሞ አላገባም። እንደውም ሲያንብበው ምንድን ነው የሚለው? እንጃልሽ ማንም እንደ አይደለም ማንም እንጃልሽ ምትለው አንቺን እኮ አይደለም እዚህ ላይ እኔ እንጃልሽ ነው እዚህ ላይ ነው
አልከኝ እንጂ አንቺን አይደለም እንደዛ ነው እኮ የሚለው። ምኑ ነበረው? የቱ? እስቲ ያው ወይ 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 ምን ነው የኔ ልጅ? ምን ነው የኔ እንግሊሽ ሚለውን ነው እንጃልሽ። ተው፣ እኛ እኮ እያስገደድን ነው እኮ እያስተማርን ያለ ነው ማለት ነው። እንደው ከአሁኑ ቶሎ ብለህ እንደው ቀን ስራ ምናምን ጀምር። አንተ አትችልም። በቃ አይሆንም ያንተ ነገር። ተው በቃ ተው። እኛ ነን ጥፋተኛ። ምግብ ከመመገባችን በፊት ምን ማድረግ አለብን? አንተ የጻፍከውን ነው የጠየቅኩህ። እባክህን እንዳትቀላቅል እባክህ። እንላለን ብለህ አያስቀርህ። አንተ አሳማ። ችግር የለውም። እኔ ከአንተ ጋር ልታረቅም። እንደውም ቁርጥህን እወቅ። እሺ ቁርጥህን እወቅ። ትላንት ሐኪም ቤት ሄጄ አልነበር? በጣም የተበሳጨሽ ስለሆነ ብዙ አትቆይም፣ አንቺ ትሞቻለሽ ብለውኛል ሐኪሞቹ። እኔ ሲሄድልህ እንደፈለክ ትጨፍርበታለሽ፣ እንደፈለክ ትቦልቃለሽ። የነጭ የደም ሴል በሰውነታችን ውስጥ ሲበዛ ምን ይፈጠራል? ሲበዛ? አዎ። ለመለስ ግን ምንም አትይኝም። ታውኩ እኮ እኔ እኮ ታውኩ። አንተ እንደፈለክ መልስ፣ እንደፈለክ እንደው። ስለዚህ የነጭ የደም ሴል በሰውነታችን ውስጥ ሲበዛ ምን እንሆናለን? ፈረንጅ እንሆናለን። ማይ ጎበዝ የኔ ልጅ። አንበሳ፣ የኔ ልጅ አንበሳ። ከመቼ ጀምሮ ነው እንደዚህ ጎበዝ ሆንከው? ጎበዝ እኮ ነኝ እኔ። በጣም እኮ አውቄ ነው። ሌላ ጊዜ እኮ አውቄ ነው እንጂ በጣም እኮ አውቃለሁ እኮ። እሺ ማይ የኔ አንበሳ፣ በጣም አመሰግናለሁ። አባክንስና ምን ታፈጥብኛለህ? ጃራ የሚገርም ልጅ። አንደኛ ቤተሰቦች እንግዲህ ዘና ፈታ እንዳረጋችሁ ከልብ ተስፋ እናደርጋለን። ይዤላችሁ የመጣሁት እነዚህ ምርጥ ያበዱ ቪዲዮዎች ነበሩ። በሌላ ምርጥ ቪዲዮ እስክንገናኝ እንደሁል ጊዜው ሰላም ሁኑልኝ። ቻው።